አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ ክርስቲያን ወገኖችም ውድና የተከበራችሁ የቻናል ቤተሰቦች ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለህዝባችን። ቤተሰብ ያልሆናችሁ በቅንነት ላይክ ሰብስክራይብ በማድረግ የደወል ምልክቷን በማብራት አበረታቱኝ። ቤተሰብ ሆኑ። የምለቃቸው ቪዲዮዎች ለእናንተ ተደራሽነት ይኖረዋል። ዛሬ ይዤላችሁ የመጣሁት ለምለሚቷ መርሳን ነው። ያው በትንሹ ላሳያችሁ መንገዱ። ያው ቪዲዮ ለመስራት አልተመቸኝም ነበረ። ብቻ መንገዱን እንደ አረጌ ቀርጫለሁኝ። ያው መሽቷል። ሰው ምናምን ተበታትኗል። ያው በመስመሩ ነው ሰው ያለው ስለመሸ ማለት ነው። መርሳ ጫማም አለ መንገድ ላይ። የኔ እናት መንገድ ላይ ቁጭ ብላ እየሸጠኝ ነው። ጉዞ ወደ አዋሬ። ያው መሽቷል። ቢሆንም ግን ባጃጁ ገና አልተሰጠረም። ማለት ገና 11 ሰዓት ነው ጀንበሩ ሊገባ። እዩ እነ ባጃጅ እና አንድ ግራም ማለት ነው። እዩ እንዴ እነሱ ናቸው ከተማውን የሞሉት። እንዴ ቢገርማችሁ ቅዳሜ ቀን በተለይ መኪና መሄጃ የለውም እኮ ትልቁ መኪና። እንዲያው መስመሩን ጥቅጥቅ አድርገውታል ባጃጆቹ። እንደው ገርሞኝ አጀብ ነው። ሀገሩን በባጃጅ ነው የሞሉት። ማርሾቴ እንግዲህ ትመስላለች መንገዱ። መስመር ዳር ያለውን ቤት እንግዲህ እዩት። አሁን ላይ የተሰራ ቤት አጀብ ጉድ የሚያስብል ቤት ነው የመጣው። ዘመናዊ አሰራር ቁመኑ እንትን አይሄድ አጀብ ነው። የአዋሬ ውሃ ወንዙ ነው ያለፍነው ነው። ችግር ነው ብቻ ሲቀረጽ እንደ ሰዎቹ የሆነ ተክ ብለው ያሉ እነሱ እየቀረጽኳቸው የመሰላቸውን አላውቅም። እውነት ያስፈራል። ያው ይህን ይመስላል። እናንተና እነማማም ነጠላቸውን ለብሰው እንግዲህ ሀገር የናፈቀው በቪዲዮ ማየትም በጣም ያስደስታልና አዩ። ባጭሩም ቢሆን ይህን ይመስላል። አላህ የሀገራችንን ሰላም ይመልስልን። ከባድ ነው ሀገር ሰላም ካልሆነ
መኖር አይቻልም። እውነት ይከብዳል።